ከስቶክሆልም ትንሽ ልጅ ወደ ተፈሪ አጥቂነት ተስፋ ያለመቁረጥና ድል የማድረግ ተምሳሌት የስዊድኑ ኩራት ምልክት ቪክተር ጆከረስ በ2023 ክረምት ቪክተር ጆከረስ የፖርቱጋል ክለብ የሆነው ስፖርቲንግ የዝውውር ሪከርዱን ሰብሮ አስፈረመ። በመጀመሪያው ውድድር ዓመት በ29 ጎሎች የፕሪሚየር ሊግ ጎልደን ቡትስ ወይም ከፍተኛ ጎል አስቆጣሪ ከመሆን በተጨማሪ ቻምፒዮን በመሆን በሊዝበን ጀግና ሆነ። በሁለተኛው ውድድር ዘመን 2024-25 ጆከረስ ምርጥ ብቃቱን በከፍተኛ ደረጃ ማስቀጠል ቻለ። በአጠቃላይ 54 ጎሎችን ማስቆጠር ሲችል 39ን በሊጉ የተቆጠሩ ናቸው። ጆከረስ ካስቆጠራቸው ጎሎች በቻምፒየንስ ሊግ ከማንቸስተር ሲቲ ጋር ባደረገው ጨዋታ ላይ ያስቆጠረው ሃትሪክ የማይዘነጋ ነው። በስፖርቲንግ 2024-25 ባሳለፈው የውድድር ዓመት ሁለት ትልልቅ ሽልማቶችን ማሸነፍ ችሏል። የIFHS International Federation of Football History and Statistics የዓለም ምርጥ ጎል አስቆጣሪ እንዲሁም ሴፕቴምበር 22 በተካሄደው 69ኛው የባሎን ዶር ሽልማት ላይ የጋርድ ሙለር ትሮፊ ማሸነፍ ችሏል። በ2025 ነሐሴ ጆከረስ ወደ እንግሊዝ በማምራት ለአርሰናል በ60 ሚሊዮን ፓውንድ ፈረመ። በመጀመሪያው የፕሪሚየር ሊግ ጨዋታዎች ላይ 3 ጎሎችን ማስቆጠር ችሏል። በኢንተርናሽናል መድረክ ላይ ጆከረስ በጥር 8 2019 ሀገሩ ስዊድን ከፊንላንድ ባደረጉት ጨዋታ ለመጀመሪያ ጊዜ ተሰልፈው ተጫውተዋል። ከ3 ቀን በኋላ ከአይስላንድ ጋር ባደረጉት ጨዋታ ላይ የመጀመሪያ ጎሉን አስቆጥሯል። እስካሁን ጆከረስ ለስዊድን 28 ጊዜ ተሰልፎ ተጫውቶ 15 ጎሎችን ማስቆጠር ችሏል። ቪክተር ጆከረስ ካሳካቸው ክብሮችና ስኬቶች ውስጥ በክለብ ደረጃ በ2017 የሱፐርታን ቻምፒዮን ከአይኤፍ ሮማ ፓይኬና ጋር መሆን ችሏል። በሁለት የውድድር ዘመን በ2023-24 እና በ2024-25 ከስፖርቲንግ ጋር የፕሪሚየር ሊግ ዋንጫን አሸንፏል። እንዲሁም በ2024-25 ካፕ ኦፍ ፖርቱጋልን ዋንጫ ማሸነፍ ችሏል። በግል ሁለት የፕሪሚየር ሊግ ጎልደን ቡት ወይም ከፍተኛ ጎል አስቆጣሪነትን ማሸነፍ ሲችል ሁለት ጊዜ የፕሪሚየር ሊግ የዓመቱ ምርጥ ተጫዋችነትን አሸንፏል። ጋርድ ሙለር ትሮፊ በ2025 ጆከረስ በግል ካገኛቸው ክብሮች በጥቂቱ የሚጠቀሱ ናቸው። ከስቶክሆልም ትንሽ ልጅ ወደ ተፈሪ አጥቂነት ተስፋ ያለመቁረጥና ድል የማድረግ ተምሳሌት የስዊድኑ ኩራት ምልክት ቪክተር ጆከረስ